ሰላም ውድ ቤተሰቦች እንደምን አላችሁ? ቴዎድሮስ ሽፈራው ነኝ ከአርዲስ ዘአፍሪካ ሚዲያ። እንደተለመደው ዛሬም ከተባበሩት አረብ ኤሚሬት የተሰበሰቡ በጣም አዲስና ትኩስ የሥራ መረጃዎችን ይዤ መጥቻለሁ። በዱባይ፣ በአቡዳቢ፣ በቻርጃና ባላይን ያሉ ኩባንያዎች አዲስ ሰራተኞችን በፍጥነት እየቀጠሩ ነው። በተለይ በሪቴይል፣ በሆስፒታሊቲና ፋሲሊቲ ማናጅመንት ዘርፎች ብዙ ክፍት የሥራ ቦታዎች ተከፍተዋል። አሁን በብዛት የሚፈለጉ የሥራ መደቦችም ሴኩሪቲ ጋርድ፣ ሲሲቲቪ ካሜራ ኦፕሬተር፣ ሱፐርማርኬት ካሸር፣ ሴላ አሲስታንት፣ ስቶር ሄልፐር፣ ክሊነር፣ ድራይቨር፣ ራይደር፣ ሩም አቴንዳንስ፣ ሃውስ ኪፒንግና ኤሌክትሪሽያን ያሉ ስራዎች በብዛት እየተከፈቱ ነው። አብዛኛው ደሞዝም ከ1800 እስከ 3200 ድራም ይደርሳል እና አንዳንድ ኩባንያዎችም መኖሪያ፣ ትራንስፖርትና ቤዛ ይሰጣሉ። ብዙ ድርጅቶችም ሰራተኞችን ወኪን ኢንተርቪው በማድረግ ስለሚቀጥሩ ዝግጁ የሆነ ሲቪ፣ ፓስፖርት ኮፒ፣ ቤዛ ኮፒና ፎቶውን ይዞ መሄድ በጣም ይጠቅማል። ብዙ ሰዎችም ስራ የሚያገኙት በዚህ መንገድ ነው። ውድ ወገኖች እድል ሲመጣ ዝግጁ መሆን በጣም አስፈላጊ ነው። ዛሬ የምታደርጉት ጥረት ነገ የምታስታውሱት ውጤት ይሆናል። የመረጃ ለሌሎች ወገኖቻችሁ እንዲደርስ ሼር ማድረግ አትርሱ። እኛም እንደ ሁልጊዜው በየቀኑ አዲስና ትኩስ ዜና እናመጣለን፣ እናቀርባለን። መልካም እድል ለሁላችሁ።